ሰላም ጤና ስጥልኝ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ከርከዴ ይዤላችሁ መጥቻለሁ። የከርከዴ መጠጥ በሻይም ሆነ በጁስ መልክ የምንጠጣው አሪፍ መጠጥ ይዤላችሁ መጥቻለሁ። የተፈጥሮ መጠጥ ለጤናችን ትልቅ ጥቅም ያለው የተለያዩ በሽታዎችን የሚከላከል የከርከዴን ጥቅም ለማየት አብራችሁን ቆዩ። የከርከዴ ዋና ዋና ጥቅሞች ከ1 እስከ 20 እናያለን። አንደኛ፣ የደም ግፊት ይቀንሳል። በውስጡ ባሉ ተፈጥሯዊ ንጥረ ነገሮች የደም ስሮችን በማላላት የደም ግፊትን በፍጥነት ለማስተካከል ይረዳል። ሁለተኛ፣ የልብ ጤንነትን ይጠብቃል። የደም ማዞር ሂደት በማለስለስ ለልብ ስራ መቃናት ከፍተኛ አስተዋጽኦ ያደርጋል። ከርከዴ መጥፎ ኮሌስትሮል ይቀንሳል። በደም ስር ውስጥ የሚገማቸው ስብ በማቅለጥ የደም ስር መጥበብን ይከላከላል። ከርከዴ የስኳር መጠንን ያመጣጥናል። የኢንሱሊን ምርትን ማጠናከር በደም ውስጥ ያለው የስኳር መጠንን እንዳይጨምር ይረዳል። አምስተኛው የከርከዴ ጥቅም ጉበትን ያጸዳል። በጉበት ውስጥ የሚከማቹ መርዛማ ነገሮች እና አላስፈላጊ ስቦችን ያስወግዳል። ከርከዴ አስደናቂ ለጤና ያለው ጥቅም ይገርማል። ይህ ሁሉ ጥቅም አለው ከርከዴ። ተመልካቾቼ ተፈጥሮን ነፃ በሰጠችን ፈጣሪ በሰጠንን ለእኛ የሚበጀውን የተፈቀደልንን ተፈጥሮ በነፃ የሰጠችን ፍራፍሬዎችም አትክልቶችን የተለያዩ ለመድኃኒትነት የሚጠቅሙ በሰውነታችን በቫይታሚን መልክ የሚጠቅሙን ነገሮችን መጠቀም አለብን። ተመልካቾቼ መስነፍ የለም። ራሳችን በራሳችን እናክም። ሌላኛው የከርከዴ ጥቅም ለክብደት ቁጥጥር ይረዳል። የሰውነት የምግብ መፈጨት እና ስብ የማቃጠል ፍጥነት ይጨምራል። 8ኛ የቫይታሚን ሲ የበለጸገ ነው። የሰውነት ከበሽታዎች የሚከላከል አቅምን በእጅጉ ይገነባል። 9ኛ የምግብ መፈጨትን ያፋጥናል። የአንጀት እንቅስቃሴን በማስተካከል የሆድ ድርቀትን ያስወግዳል። ተመልካቾቼ አብዛኛው ጊዜ ብዙዎቻችን የሆድ ድርቀት ያስቃየናል። በሆድ ድርቀት ህመም እንስቃያለን። ከርከዴ ከጠጣን ግን የእነዚህን የሆድ ድርቀትን የአንጀት እንቅስቃሴን በማስተካከል የሆድ ድርቀትን ያስወግዳል። ተመልካቾቼ ጤናችን በቤታችን። 10ኛው እብጠትን ይቀንሳል። በሰውነት ውስጥ የሚፈጠሩ የህዋስ እብጠቶችን የማስታገስ አቅም አለው። 11ኛ አእምሮን ያረጋጋል። የነርቭ ስርዓትን በማስነዳት የጭንቀት እና የውጥረት ስሜት ይቀንሳል። ለአእምሮአችን ትልቅ ጥቅም አለው። የነርቭ ስርዓትን በማሰናዳት የጭንቀትና የውጥረት ስሜትን ይቀንሳል። ተመልካቾቼ 12ኛው ጥቅሙ እንቅልፍን ይሰጣል። ያማረ የሰመረ እንቅልፍን እንተኛለን። ከመተኛት በፊት በሞቀ ውሃ ተፈልቶ ቢጠጣ አእምሮን ዘና በማድረግ ቆንጆ እንቅልፍ እንድንተኛ ይረዳናል። 13ኛ የወር አበባ ህመም ይቀንሳል። አብዛኛው እኛ ሴቶች
የወር አበባ ህመም ብዙ ጊዜ ያስቸግረናል። የሆድ መንፋትን ያስወግዳል። በአንጀት ውስጥ የሚፈጠርን አላስፈላጊ ጋዝ እና አየር ይከላከላል። 15ኛ ለቆዳ ውበት ጠቃሚ ነው። የቆዳ እርጥበትን በመጠበቅ የእርጅናና የመጨማደድ ምልክቶችን ያዘገያል። ሌላው የፀጉር እድገት ያፋጥናል። የፀጉር ስሮችን በማጠናከር መርገፍን ይቀንሳል። የፀጉር ማቀዝቀዣን ሆኖ ያገለግላል። ሌላ የካንሰር ህዋሳትን ይከላከላል። ተፈጥሮአዊ አንቲኦክሲዳንት በመሆኑ የህዋሳት መጎዳትን ይከላከላል። የኩላሊት ጠጠርን ይከላከላል። የሽንት መንገድ በማጽዳት የጠጠር ክምችት እንዳይፈጠር ይረዳል። ሌላው የአፍ ጠረን ያጸዳል። በአፍ ውስጥ የሚፈጠሩ ጎጂ ባክቴሪያዎችን በማጥፋት የድድ ጤንነትን ይጠብቃል። 20ኛውና የመጨረሻው ጉንፋንን ያክማል። የጉሮሮ ህመምንና የሳል ስሜትን በማስታገስ ከጉንፋን በፍጥነት እንድንገላገል ይረዳል። ተመልካቾቼ የከርከዴ ጉዳቶችና ጥቅሞች አሁን የምናየው የከርከዴ ጉዳት ደም ግፊት ከመጠን በላይ ማውረድ። ታችኛው የደም ግፊት ያላቸው ሰዎች ቢወስዱት የማዞርና የማልፈስ አደጋ አለው። የማህፀን መኮማተር ያስከትላል። ለነፍሰ ጡር ሴቶች አይመከርም። የወሊድ ጊዜ ሳይደርስ የማህፀን መከፈትን ወይም የፅንስ መውረድን ሊያመጣ ይችላል። ለሚያማቹስ እናቶች አለመመከር። የከርከዴ ንጥረ ነገሮች በጡት ወተት በኩል ወደ ህፃኑ ሲተላለፍ ይችላል። ከግፊት መድኃኒት ጋር መጋጨት የደም ግፊት መድኃኒት ከሚወስዱ ሰዎች ጋር አብሮ ከተወሰደ ግፊት አደገኛ ደረጃ ላይ ሊያወርድ ይችላል። የደም ግፊት መድኃኒት የሚወስዱ ከሆነ በጭራሽ ከርከዴን መጠቀም የለባችሁም። ከስኳር መድኃኒት ጋር መጋጨት በድንገት በደም ውስጥ ያለውን የስኳር መጠን በማውረድ የመዘፍዘፍ አደጋ ያመጣል። በሆርሞን ላይ ተጽዕኖ ማሳደር የኤስትሮጅን ሆርሞን መጠን ስለሚቀንስ ቀዶ ጥገና ከማድረጉ በፊት ደም የማቅጠል እና ግፊት የማውረድ ባህሪ ስላለው ከቀዶ ጥገና 2 ሳምንት በፊት ማቆም ያስፈልጋል። የመድኃኒቶች ኃይል መቀነስ እንደ ፓራስታሞል ያሉ የህመም ማስታገሻዎች በሰውነት ውስጥ የመስራት አቅማቸው ሊቀንስ ይችላል። የአለርጂ ስሜት በአንዳንድ ሰዎች ላይ የቆዳ ማከክ፣ የፊት ማበጥ ወይም የአይን መቅላት ሊያመጣ ይችላል። የጉበት ጫና በከፍተኛ መጠን ከተወሰደ በቀን ከ3 እስከ 4 ሲኒ በላይ ያለማቋረጥ አብዝቶ መጠጣት ጉበት ላይ ጫና ይፈጥራል። ለጥርስ ሽፋን እና መጎዳት ተፈጥሯዊ አሲድ ስላለው ከተጠጣ በኋላ አፍን በውሃ አለመጉመጥመጥ የጥርስ ሽፋን ሊያበላሽ ይችላል። የጨጓራ አሲድ ማንሳሳት ከመምጣትነት ስላለው ኮምጣጥነት ስለሚቆመጥጥ የጨጓራ ህመም ባላቸው ሰዎች ላይ የማቃጠል ስሜት ሊፈጥር ይችላል። የራስ ምታት ለመጀመሪያ ጊዜ መጠጣት ሲጀመር አእምሮ ከደሙ መቀነስ ጋር
ሊላመድ የራስ ምታት ሊኖር ይችላል። የሆድ መረበሽ፣ አብዝቶ መጠጣት የሆድ ማበጥ፣ የሆድ ቁርጠት ወይም ተቅማጥ ሊያመጣ ይችላል። የማቅለሽለሽ ስሜት፣ በባዶ ሆድ በብዛት ሲጠጣ የልብ ምት የመጨመር እና የማቅለሽለሽ ስሜት ሊፈጥር ይችላል። የእንቅልፍ ማደፍረስ፣ በአንዳንድ ሰዎች አብዛኛው ሰው ቢያረጋጋም በአንዳንድ ሰዎች ላይ ግን የነርቭ ንቃት ህሊናን በመጨመር እንቅልፍ ሊነሳ ይችላል። የኩላሊት ድካም፣ ከመጠን በላይ መጠጣት ኩላሊት ፈሳሽ ለማጥራት የሚያደርገው ጫና ይጨምራል። እንዲሁም የማንቀላፋ ድካም ስሜት ከፍተኛ የማረጋጋት ባህሪ ስላለው ከተጠጣ በኋላ አቅም የማጣት ስሜት ሊሰጥ ይችላል። የደም መረጋጋት ያዘገያል። የደም ማቅጠኛ መድኃኒት ከሚወስዱ ሰዎች ጋር ከተወሰደ ደም የማቆም ሂደቱ ያዘገያል። ስለዚህ ማንኛውም መድኃኒት የምትጠቀሙ ሰዎች ከርከዴ ለእናንተ አይመከርም። ከሌሎቹ እጽዋት ጋር መጋጨት እንደ ዝንጅብል ወይም ነጭ ሽንኩርት ካሉ ደም ከሚያስቀጥኑ እጽዋት ጋር አብሮ በማብዛት ከተወሰደ ተጽዕኖ ይበልጥ ይበረታል። ተመልካቾቼ ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለወዳጅ ለዘመድ ሼር በማድረግ እንድታስተላልፉ መልካም ምክሬን እመክራለሁ። ተመልካቾቼ ይህንን ከመጠጣታችሁ በፊት ሌላ መድኃኒት ማንኛውም መድኃኒት የምትጠቀሙ ከሆነ ፈጽሞ አይመከርም። እንዳትጠጡ ይመከራል ማለት ነው። ጉዳት ጥቅም እንዳለ ሁሉ ጉዳትም አለው። እዚህ ጋር ጉዳቱም ጥቅሙንም ነው የዘረዘርኩላችሁ። ከመጠጣታችሁ በፊት ቪዲዮውን በደንብ እስከ መጨረሻ ድረስ ማዳመጥ አለባችሁ። እንዲሁም የጤና ባለሙያ ሐኪም ማማከር ግድ ይላል። ምክንያቱም እንደ ፓራስታሞል፣ የደም ግፊት መድኃኒት፣ የስኳር መድኃኒት የመሳሰሉ የተለያዩ መድኃኒቶች የምትጠቀሙ ከሆነ ፈጽሞ ለእናንተ አይመከርም። የእርጉዝ እናቶች፣ የሚያጠቡ እናቶች እና የደም ግፊት የሚወስድ ሰው፣ ማንኛውም መድኃኒት የሚወስድ ሰው ከርከዴ ለሱ ክልክል ነው፣ አይመከርም። ራሳችሁን ጠብቁ። ጤናችሁ በቤታችሁ። የምታደርጉት ከዚህ የምትወስዱት ቪዲዮ ሁሉ እኔ የምሰራው ቪዲዮ ሁሉ ማንኛውም ነገር ስትጠጡ ወይም ስትጠቀሙ በልክ ቢሆን ሳይበዛ ቢሆን የተመረጠ ነው። ቀዶ ጥገና ያለው ሰዎች በጭራሽ አይፈቀድም። የሚወልዱም እናቶች ፈጽሞ አይመከርም። ለሚያጠቡ እናቶች ፈጽሞ አይመከርም። ማንኛውም መድኃኒት የሚጠቀሙ ሰዎች ፈጽሞ አይመከርም። ተመልካቾቼ ለዛሬ ስለ ከርከዴ የነበረን እውቅና ትምህርት ይህን ነበረ። ጥቅሞችን ጉዳቶችን ስላየን እናንተ ከዚህ ሁሉ ነፃ ከሆናችሁ በአግባቡ መጠቀም ትችላላችሁ። ሳይበዛ በመጠኑ፣ በሻይ መልክ በጁስም መልክ፣ ሳይወፍር ሳይቀጥን ለተወሰነ ቀናት በሳምንት አንድ ጊዜ። ተመልካቾቼ ሌላ ቪዲዮ እንድሰራላችሁ የምትፈልጉት እንድትነግሩኝና ኮሜንት ላይ እንድትጽፉልኝ ሼር፣ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ የደውል ምልክቱን እያጠቆራችሁ የምለቀው ቪዲዮ ሁሉ እንዲደርሳችሁ በትህትና ጠይቃለሁ። ሰላም ሁኑልኝ። ፈጣሪ ከሁላችን ጋር ይሁን።